መንግስቱ ኃይለማርያም ዛሬ ላይ ሀገር ጥለው ወደ ዚምባብዌ ሄደው እንኳን የቀይ ባህር መወሰድና ኤርትራ አሰብን ነጥቃ ወይ አልተጠቀመችበት ወይ አላስጠቀመችን እንዲሁ የግመል ውሃ መጠጫ አድርጋ በማስቀረቷ ዛሬም ድረስ እኚህ መሪ ያንገበግባቸዋል። በአንድ ወቅት ጋዜጠኛ ገነት አየለ ዚምባብዌ ድረስ ሄዳ መንግስቱ ኃይለማርያምን በጡረታ ቤታቸው ስለ ቀይ ባህር ጉዳይ ያላቸውን አቋምና ፍላጎት ስትጠይቃቸው እንዲህ ነበር የመለሱላት። እኔ ብሆን አሰብን መልሼ ወስደዋለሁ ብለው ቁርጥ ያለና ቆጣ ቆፍጠን ያለ አጭር መልስ መለሱላት። የኮሎኔሉ መልስ የደነቃት ጋዜጠኛዋ አሰብን ወስደዋለሁ ሲሉ ዓለም አቀፍ ሕግስ ሕጉን ጥለው ነው የሚወስዱት ስትል መስቀለኛ ጥያቄ ያቀረበችላቸው። የመንግስቱ መልስ የሚያስደነግጥ ነበር። ስሚኝ፣ ይህን ሁሉ ሕዝብ የወደብ ለማኝ ከማድረግ የመጣው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ሕዝብ አንጡር ሀብት ነው። የራሳችን የነበረው ወደብ በኃይል ተወስዶ በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን አጋጣሚውን መጠቀም ነው። ዓለም የፈለገውን ማለት ይችላል። ቆራጥነት ነው የሚጠይቀው። የሚመጣውን ለመቀበል ዝግጁነት ያስፈልጋል ሲሉ መለሱላት። ወትሮም በቆፍጣናና ኮስተር ያለ ንግግራቸው የሚታወቁት ኮሎኔል መንግስቱ ኃይለማርያም ንግግራቸውን ቀጠሩ። አሰብ ምንም የማያጣይቅ የኢትዮጵያ አንጡራ ሀብት ነው። ዓለም አቀፍ ሕግ ላልሽው ማን ነው ሕጉን አላከበራችሁም ሊለን የሚችለው? አሜሪካን? እነሱ የሰው ሀገር በቦምብ ሲደበድቡ ዓለም አቀፍ ሕግን አክብረው ይመስልሻል? ኢራቅን፣ ዩጎዝላቪያን፣ አሁን ደግሞ አፍጋኒስታንን በቦምብ የሚያጋዩት የትኛው ሕግ ፈቅዶላቸው ነው? ደግሞ ይዞ መገኘት ነው። ምንም የሚያመጡት ነገር የለም። አንድ ሰሞን ሆይ ሆይ ቢሉ ቢንጫጩ ነው። ከዛ ሁሉም ነገር ያበቃል። ሳዳም ሁሴን አንድ ሰሞን የዓለም ሰይጣን ተባለ። ከዛ ኦሳማ ቢንላደን፣ ከዛስ ምንም። ኢትዮጵያ የራሷ የሆነው ሀብቷን አሰብን መልሳ ብትይዝ የአንድ ሰሞን ዜና ነው። በዛ ላይ አሰብ የአፋር ነው። በታሪክ አፋር ኤርትራዊ ተብሎ የሚታወቅበት ጊዜ ጨርሶ አልነበረም፣ ሆኖም አያውቅም። የአፋር ሕዝብ ከኤርትራ ጋር ግንኙነት የለውም። በታሪክ በቋንቋና በባህል ግንኙነት ሐረርጌ ከሸዋና ከወሎ ጋር ነው። ትስስሩም ከነሱ ጋር ነው። አካባቢውን ጣሊያን ወሮት በነበረበት ጊዜ የተባበሩት መንግስታት ድርጅት ኢትዮጵያ ቢያንስ አንድ የባህር በር ያስፈልጋታል የሚል መግባባት ነበር። ለዚህ ሁሉ ምክንያት መጀመሪያውኑ አሰብ መሄድ አልነበረበትም። አንድ ወርቃማ ታሪካዊ ዕድል አምልጦናል ሲሉ ስለ አሰብ ያላቸውን የቁጭት መልሳቸውን እዚህ ላይ አሰፈሩ።